BYD አዲስ መኪናችንን አፕሊኬሽኑን ተጠቅመን ቁልፍ ረስተን በምንወርድ ሰዓት እንደዚሁም ሙዚቃ የተለያዩ ነገሮች ለመጠቀም እንዴት አፕሊኬሽኑን አውርደን መጠቀም እንደምንችል ነው። ፍሬቻ ማብራት፣ በር መክፈት መዝጋት፣ እንዲሁም ቻርጀር ስንት ፐርሰንት እንደደረሰ የተለያዩ ኖቲፊኬሽኖችን ያደርስልናል ማለት ነው። መጀመሪያ BYD ብለን ፕሌይ ስቶር ላይ እንጽፋለን ማለት ነው። ከዛ ስክሪኗ ላይ እቺ ስካን ኮኔክት ቱ ፎን ሚላለ እሷ እናመጣና ይሄው እንደዚህ ባሩ ላይ ስካን እናደርጋለን። ከዛ ይሄው ወደ ፕሌይ ስቶር ይወስድልናል ማለት ነው። ከዛ ይሄው እዚህ እንጠብቃለን የተወሰነ ከጠበቅን በኋላ ይሄው BYD እንዳለ ያመጣልናል ማለት ነው። ይሄው እንደዚህ ወደ ላይ ወደ ታች BYD ዘጋ ሞዴል ያስመርጠናል። ይሄው እዚህ ጋር ፓርክ ማድረግ ሁሉም ነገር አለው። ፍሬቻ ማብራት የተለያዩ ሲስተሞችን መቆጣጠር ቼክ ማድረግ የተበላሸብንን ጎማው አሪፍ መሆኑን ምኑን ይኸው ውጪም ሆነን ራሱ ቁልፋችንን ብረሳ ደግሞ ረስተን ብንወርድ በዚህ ሲስተም አማካኝነት ይኸው ቁልፍ ምልክት አለው። ቁልፍ መቆለፊያ፣ ሞተር ማስነሻ ማጥፊያ ሙሉ ሲስተሙ በዚች በስልካችን ላይ አፕሊኬሽን ስለተገጠመለት በሱ እናውቃለን ማለት ነው። የተለያዩ ጂፒኤሶች የት አካባቢ እንዳለ ሁሉንም ነገር ኮንትሮል ማድረግ እንችላለን ማለት ነው በቀላሉ። ብዙ ጊዜ አሁን ቁልፋችን ረስተን በምንወርድ ሰዓት ወይ ቁልፋችን እምቢ ካለ እቺን ተጠቅመን እንደ ኢመርጀንሲ መጠቀም እንችላለን ማለት ነው። ይሄው እንደምታዩት ነው። ሩቅም ሆናችሁ ኮንትሮል ማድረግ ትችላላችሁ። ሙሉ ሲስተሙ ወዛግ የተበላሸም ነገር ካለ ማየት ትችላላችሁ። ቴምፕሬቸሩ ብዙ ነገር ይሄው እንደዚህ ፍሬቻ አሁን ውጪ ሆናችሁ ማብራት ትችላላችሁ። ፍሬቻው አጠፋችሁት ፓውዛው ብዙ ነገሩ ይሄው እዚህ ጋር እንደምታዩት የቁልፍ ምልክት የተለያዩ እንትኖች ያሳያል ማለት ነው። ኮፈን መክፈት መዝጋት በቃ ቁልፉ ከሚሰጠን ነገር በላይ እሱ ይሰጠልናል ማለት ነው። ብዙ ነገሩ ይሄው እንደምታዩት ነው። ከማኑዋሊ ውጪ አውቶማቲካሊ ኤሌክትሪካል መኪና ጥቅሙ እሱ ነው ማለት ነው። ቁልፌን ረሳው የሆነ ነገር እንትን አለብኝ ምናምን ማለት አይጠበቅብንም ማለት ነው። ይሄው እዚህ ጋር በጂፒኤስ ሜት አካባቢ እንዳለ ይሄው እንደዚህ ደግሞ ስፖኪዮ ካሜራ ይሄው እዚህ ጋር ደግሞ በማኑዋልም በእጃችን የምንጠቀመውን ሙሉ ነገር ያስጠቅመናል ማለት ነው። አሁን ይሄ በእጃችን እንደዚህ ላይት ሲስተሙን እናበራለን ማለት ነው። ፍሬቻውን፣ ፓውዛውን፣ ረጅም አጭር መብራቶች ኪሎ ሜትሩ ስንት እንደሆነ ያሳያል። በስልካችንም ማኑዋሊም አውቶማቲካሊም ሁሉም ነገር መጠቀም እንችላለን ማለት ነው። ኤሌክትሪካል መኪናዎች ደግሞ እንደዚህ አይነት ዘመናዊ ቀለል ያለ አምጥቷል ማለት ነው። የድሮ ማኑዋሎቹ እንደዚህ መጠቀም አይቻልም። ይሄ ሙሉ ሲስተሙ እዚህ ጋር ስክሪኑም አለን። ይሄው ጂፒኤስም ከፈለግን እንደዚህ ይኸው መኪናችንም ያለበት ኮንዲሽን ጎማው ንፋስ ማነስ ይኸው ብራይትነሱ ራሱ እዚህ ጋር አሁን በዚች መጨመር እንችላለን ማለት ነው። የላይቱ ሲስተም ይኸው ከፍተኛ ዝቅተኛ ሁሉንም ነገር አመጣጥነን ፓውዛው ምኑ እንደፈለግን አጀስት አድርገን መጠቀም እንችላለን ማለት በስልካችንም በማኑዋልም ይኸው ማኑዋል ላይ ምናምን እንደዚህ ማድረግ የምንችለው በስልካችንም ሙሉ ፉል ኦፕሽኑን ያዝልናል ማለት ነው። ይሄው እንደዚህ ለፍሬቻው አጠቃቀሙ አዲስ ኤሌክትሪካል መኪና ለገዛችሁ እንደዚህ ቁልፍ በሚጠፋችሁ ምንም ወጪ አይጠበቅባችሁ ማለት ነው። ማኑዋሊም ከምትጠቀሙት ውጪ የእጅ ስልካችሁን ተጠቅማችሁ ይሄው እንደዚህች ማድረግ እንችላለን ማለት ነው። ስክሪኑም ላይ ባለው ተጨማሪ ደግሞ ስልካችንን ላይ ያለውን ይሄው እንደዚህች ኮምፎርት ድራይቭ